አንዳንድ አጋጣሚዎች ከታሪክ ብዕርና ብራና ፊት ያቆማቸዋል። ከታሪክ ብዕርና ብራና ፊት መቆም ብቻ ሳይሆን ያሻችሁን የፍቃዳችሁን መጽሐፍ እንድትችሉ ብዕርና ብራና ያቀብላችኋል። ይህ ዛሬ የምንገኝበት መድረክ ልባም ለሆኑ ሰዎች የታሪክን የአጋጣሚን የእድልን ጠቃሚነት ማዝለቅ ለፈለጉ ሰዎች በዚያ ብዕር በዚያ ብራና ላይ ሀገርን የሚታደግ የሚጠቅም የሚገነባ ለዘመናት የሚታወስ ታሪክ ለመጻፍ እድል የሚሰጥ ነው። ይህንን የማይጠቀሙ እድል ደጋግሞ እንደማይገኝም የማይገነዘቡ ታሪክ ብራናና ብዕር ቢያቀብላቸውም ሀገር ከሚጠቅም ይልቅ የሚጎዳ ከሚገነባ ይልቅ የሚያፈርስ ከሚያበለጽግ ይልቅ የሚያደህይ ከሚያሰፋ ይልቅ የሚያጠብ ታሪክ ጽፈው ያልፋሉ። ያ ታሪክ ዛሬ በእኛ እንዳይደገም ከፍተኛ የኃላፊነት ስሜት ተሰምቶን በታላቅ አክብሮት ልንከውነው የሚገባ እኛ እና ከኛ በፊት የነበሩ ሰዎች ያጧቸውን ሊያሳኳቸው ሲገባ ያልቻላቸውን ጉዳዮች ዳግም ልጆቻችን እንዳያጡ በታላቅ ኃላፊነት እንድትሰሩ ደግሜ በትህትና ልጠይቃችሁ እወዳለሁ። ዊሊያም ሼክስፒር ከሰራቸው በርካታ ስራዎች መካከል ባንዱ በሰው ልጆች ሕይወት ውስጥ ማዕበል አለ። ያንን ማዕበል ትክክለኛውን ጊዜ አውቆ የሚጠቀምበት ግለሰብ የሚጠቀምበት ቡድን ካለ ከጎርፉ ዳግም ወደማይገኝ እድል ሊያወጣው ይችላል ይላል። መከራ ሁሉ መከራ ብቻ ሳይሆን በውስጡ እድል አለው ማለቱ ነው። ችግር ሁሉ ችግር ብቻ ሳይሆን በውስጡ መፍትሄ ያለው ማለት ነው። ኢትዮጵያ ውስጥ በርከት ያሉ ችግሮች አሳልፈናል። በርከት ያሉ ያልተገቡ መከራዎች አሳልፈናል። ነገር ግን ይህንን መከራ ወደ እድል መቀየር ከቻል ይህንን ፈተና ወደ ዘላቂ መፍትሄ ማሻገር ከቻል ልጆቻችን ከኛ በተሻለ ሰላም ከኛ በተሻለ ብልጽግና ከኛ በተሻለ የኑሮ ዘዬ መኖር ስለሚያስችላቸው ያንን የሚገባቸውን ያማረ የተዋበ የኑሮ ዘዬ መከተል የሚችሉ ትውልዶች መፍጠር እንድንችል ይህንን መልካም አጋጣሚ ይህንን የመከራ ወራትና ዘመን ወደ እድል መቀየር የምንችል የምትችሉ እንድትሆኑ እንድንሆን ምኞቴ ከፍ ያለ ነው።